ሰላም ጤና ይስጥልኝ የተከበራችሁ ውድ የቦስ ሚዲያ ቤተሰቦች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛ። የዛሬ ፕሮግራማችን ሽፋን የሚያደርገው አጠቃላይ የምስራቅ አፍሪካንና የመካከለኛው ምስራቅ የጂኦፖለቲክስ ሂደት ነው። እንደምታውቁት እንግዲህ የኢትዮጵያና የኤርትራ ጉዳይ፣ የኢራንና የእስራኤል ጉዳይ፣ የኢራንና የአሜሪካ ጉዳይ እንዲሁም ደግሞ የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ ጉዳይ በደንብ የምናየው ይሆናል። አሁን በቅርቡ ደግሞ የሱዳን የሙስሊም ብራዘርሁድ በአሸባሪነት በአሜሪካ ተመዝግቧል እና ይሄ ምን አይነት የፖለቲካ ለውጥ ሊያመጣ ይችላል በምስራቅ አፍሪካ ላይ ወይም ደግሞ ሆርን አፍሪካ ላይ ሊያመጣው የሚችለው የፖለቲካ ሂደት ምንድን ነው? አጠቃላይ የኢኮኖሚ ጫናውስ ምን ሊሆን ይችላል የሚለውን በደንብ የምናየው ይሆናል። ሁላችሁም ታዳምጡ ታተርፉበታላችሁ። ወደ ዋናው ፖይንት ስንመጣ እንግዲህ የመካከለኛው ምስራቅና ሆርን አፍሪካ አሁን ለዓለም ትልቅ ኮሪደር የሆነ ቦታ ሆኗል። እንደምታውቁት ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ በዋናነት ይህን የኢኮኖሚ ቀጠና የንግድ መርከቦች የሚያልፉበትን ቀጠና በደንብ ተቆጣጥረው ይጠቀሙበት የነበሩ ብቸኛ አክተር ነበሩ። አሁን ይሄ አክተርነት ግን በአንድም በሌላ መልኩ ወደ ፕሮክሲ ዋር ያደገበት ሁኔታ አለ። ይህም በአንድም በሌላ መልኩ የኢትዮጵያን፣ የጅቡቲን፣ የሶማሌንና የኤርትራን ጉዳይ አካታች ሆኖ ተመልክተነዋል። በዋናነት ጅቡቲና የሶማሌ ጉዳይ በኢኮኖሚው ደረጃ መርከቦቹ በሚፈለገው ልክ አለመምጣት፣ መርከቦቹ በጦርነት ምክንያት ስራ ማቆም፣ አጠቃላይ የቀጠናውን የንግድ እንቅስቃሴ ማወኩን ተከትሎ የራሱን የሆነ ሌላ ወታደራዊ ጂኦፖለቲክሳዊ ተጽዕኖ መፈጠሩ አይቀሬ ነው። ወደ እኛ ሀገር ስንመጣ ግን የኢትዮጵያና የኤርትራ ጉዳይ አሁን ሁለት ሀገራቶችን በዋናነት ያፋጠጠ ሆኗል። በአንድ በኩል የዩናይትድ አረብ ኤሚሬትስ፣ በሌላ በኩል ደግሞ የሳውዲ አረቢያ ጉዳይ ነው። የሳውዲ አረቢያና የዩናይትድ አረብ ኤሚሬትስ ጉዳይ ለዘመናት የቀጠለ በቀይ ባህር ሰርጥ የበላይነት ለመውሰድ በሚደረግ ሽኩቻ ሳውዲ አረቢያ ዩናይትድ አረብ ኤሚሬትስን አጋርና በቀይ ባህር ላይ ድርሻ እንዳይኖራት ወሳኝ አካል እንዳትሆን ከሚያደርጉ አገራት ውስጥ አንዷ ሳውዲ አረቢያ ነች። በዋናነት ሳውዲ አረቢያ ይህንን ጉዳይ አጥብቆ የሚጠብቅላትን የኤርትራን የሻዕቢያን መንግስት በዋናነት በወዳጅነት ትጠቀማለች። አሁን ደግሞ አልፎም ተርፎም ደግሞ በዚህ ጉዳይ ላይ እንደምታውቁት እንግዲህ የኢራን ጉዳይ እንዲሁ በቀላሉ የሚታይ አይደለም። ጦርነቱም እውነት ለመናገር በእስራኤልና በኢራን በኩል የተደረገው በአጭር ጊዜ ይቆማል ብዬ አላስብም። ምክንያቱም የሚቀጥልበትና አሜሪካም እንዲቀጥል እስራኤልም እንዲቀጥል የሚፈልጉበት ሌላ ጉዳይ ስላለ በዋናነት አሜሪካና እስራኤል በምስራቅ አፍሪካ የጦር ቤዝ እንዲኖራቸው ይፈልጋሉ። የየመንን ታጣቂዎችና አጠቃላይ የቀይ ባህር ኮሪደርን፣ አማጽያኑን፣ የንግድ ቀጠናውን ያለምንም አሸባሪነት ያለምንም ተጽዕኖ የንግድ መርከቦች እንዲተላለፉና የዓለም ኢኮኖሚ ዋነኛ መተላለፊያ ቱቦ ኮሪደር እንደመሆኑ መጠን አሜሪካና እስራኤል የቀጠናው የበላይነትን ጂኦፖለቲክስ ማስጠበቅ ይፈልጋሉ። በዚህ ምክንያት የአሜሪካ መንግስትና የእስራኤል መንግስት ሌላ ኢንተረስት በምስራቅ አፍሪካ ላይ እንዳላቸው መረጃዎች ይጠቁማሉ። ከነዚህ መረጃዎች አንዱ የኤርትራ ጉዳይና የኢትዮጵያ ጉዳይ ነው የሚሆነው። እንደምታስቡት ወይም እንደሰማችሁት አመታት የሚያክል የኢትዮጵያ የባህር በር አልባ ሁና የቆየችበት አጋጣሚ አለ። በታሪክ የባህር በር የነበራት ሀገር ናት። አሁን ኢትዮጵያ የባህር በር የሌላት ላንድ ሎክድ ሀገር ሆናለች። አሁን በተፈጠረው የሚድል ኢስት ፖለቲካል ጂኦፖለቲክስ ኢንፍሌሽን እና አጠቃላይ ሆርን አፍሪካ ሌላ የዓለም ፖለቲካ ሴንተር ከመሆኑ የተነሳ የኤርትራ ጉዳይ በጣም አጣብቂ የሚሆንበትና ወደፊት ደግሞ በኢኮኖሚ በፕሮክሲ ዋር ደረጃ የጅቡቲ ህልውና አደጋ ውስጥ የሚገባበት እድል አለ። ይሄም የሚሆነው ምንድን ነው? አንድ አግሪመንት በአሜሪካ መንግስት በእስራኤልና በኢትዮጵያ መንግስት የተካሄደ አለ። እሱም ምንድን ነው? የኢትዮጵያ መንግስት የአሰብን ጉዳይ በዋናነት በናሽናል አጀንዳ ይዞ በእርግጠኝነት ከኢትዮ ኤርትራ ጋር የሚደረግ ጦርነት አይቀሬ መሆኑን የኢሳያስ የሻዕቢያ ቡድን ወይም የኢሳያስ አጠቃላይ አገዛዝ የሚያከትምበትና
ፕሮባብሊ ኤርትራውያንም ወደ ኢትዮጵያ የሚጨመሩበት ወይም የሚዘነቁበት እምቢ ካሉም በጣም ትንሽ ቦታ ይዘው ኢሬሌቫንቱ ነው የሚቀጥሉበት ሁኔታ መፈጠሩ የማይቀር ነው። ለዚህ ዋነኛ ማስረጃ የሚሆነው የአሜሪካ መንግስት እና የእስራኤል መንግስት የኢትዮጵያ መንግስት ይሁንታ ሰጥተውታል። በዋናነት ደግሞ እነሱ በዚህ በቀጠናው የየመንን ታጣቂና ቀጠናውን የኢራንን በአጠቃላይ በቀይ ባህር የሚኖራቸውን የፓወር ማስጠበቂያነት ፓወር ቤዝ የኢትዮጵያ መንግስት እንደሚሰጣቸው ነው እንግዲህ የተደረገው ስምምነት የሚጠቁመው። የኤርትራ መንግስት እና የሻዕቢያ አጠቃላይ የሱዳን ብራዘርሁድ የግብጽ ሁኔታ ምን ሊያስከትል ይችላል የሚለውን በደንብ ማየት አስፈላጊ ነው። በዋናነት የሙስሊም ብራዘርሁድ ተብሎ በአልቡርሃማን የሚመራው የሱዳን ታጣቂ ቡድን በአሸባሪነት የተፈረጀበት ሁኔታ አለ። ይሄ በቀጠናው እንግዲህ እንደሚታወቀው ይሄ ቡድን ከኢትዮጵያ ውስጥ ካሉ የተለያዩ ታጣቂ ቡድኖችም ጋር ሰራለሁ ይላል፣ ከሻዕቢያም ጋር ሰራለሁ ይላል፣ ከወያኔም ጋር ሰራለሁ ይላልና በዓለም አቀፉ ሕግና በአሜሪካና በእስራኤል ኦፕሬሽን እንግዲህ ከዚህ አካል ጋር የሚሰለፍ አሊያንሶች በሙሉ አንዳንዶቹ ራሳቸውን የሚያድኑበት አጋጣሚ፣ ራሳቸውን እጃቸውን የሚሰበስቡበት አጋጣሚ አለ። በዋናነት የግብጽ ተጽዕኖ አለበት ወይም ግብጽ በቀጥታ ይሄን ቡድን የምትደግፍና ፕሮክሲ ዋር በኢትዮጵያ በአባይ ጉዳይ ኢንተረስት ስላላት ይህን የአልቡርሃማንን ቡድን ትደግፋለች፣ የሻዕቢያን ቡድን የወያኔን ቡድንም ትደግፋለች። ነገር ግን አሁን አሜሪካና እስራኤል ይህን ቡድን አሸባሪ ካሉት ጀምሮ በእርግጠኝነት የግብጽ ኮንትሪቢሽን ወደኋላ የሚቀርና የሚቆጠብ ነው የሚሆነው። ምክንያቱም በአንድም በሌላ መልኩ የግብጽ መንግስት ከዩናይትድ ስቴትስ ኦፍ አሜሪካ ኢንተረስት ተቃራኒ ሊሆን የማይችልበት ስለሆነ ራሱን ከዚህ ቡድን ያገልና የሚያተርፍ ነው የሚሆነው። የዚህ ቡድን አካል ምንድን ነው ጣፈንታው? ኢትዮጵያስ ምን አይነት ወደፊት ብለሲንግ አላት? የሚከተለውስ ሪጂናል ኢንስቴቢሊቲ ምን ሊሆን ይችላል የሚለውን በዋናነት የኢኮኖሚ ኢምፓክቱ አሁን የምታዩት ነው። የዓለም እንግዲህ የመካከለኛው ምስራቅ የነዳጅ ቦቴዎች የነዳጅ አጠቃላይ አቅራቢ ሀገራቶች በመርከብ የሚተላለፍበት ትልቅ ኮሪደር የንግድ ኮሪደር ነው የቀይ ባህር ሰርጥ። ይህንን እንግዲህ በጦርነቱ በኢራንና በአሜሪካ እንዲሁም በእስራኤል በተደረገው ሰሞኑ ለ21 ቀን የቀጠለ ጦርነት መስተጓጎሉና በቀጠናው ላይ የነዳጅ እጥረት መከሰቱ ይህ ምንም የሚያጠያይቅ አይደለም። የኢኮኖሚ ጫና በሶማሌ፣ በጅቡቲ፣ በኢትዮጵያ፣ በኤርትራ እንዲሁም በቀጠናው የሚያስከትል ነው የሚሆነው። እንግዲህ ከሆነ ዓመታት በኋላ የኢትዮጵያ ካርታና የኤርትራ ካርታ አንድ ላይ የሚሆንበት አጋጣሚ ሊፈጠር ይችላል። ኢትዮጵያም ይሄን በዋናነት እንደ ብሔራዊ አጀንዳ አድርጋ ይዘዋለች፣ የአሰብን ጉዳይ ማለት ነው። ይሄ የአሰብ ጉዳይ ግን የሚያልቅበት የሚቋጭበት መንገድ ሁለት ይሆናል የሚል የግሌን ግምት ማስቀመጥ እፈልጋለሁ። አንደኛው የኢትዮጵያ መንግስት በቀጥታ ከኤርትራ መንግስት ጋር የኤርትራ መንግስት አምኖበትና ተስማምቶበት ፖለቲካዊ ንግግር አድርጎ የአሰብን ጉዳይ ለኢትዮጵያ የሚሰጥ ከሆነና የኢትዮጵያን ኢንተረስት የሚያከብር ከሆነ ሰላማዊ ንግግሮች የሚፈቱት ይሆናል። ወደ ኃይልና ወደ ጦርነት ከተገባ ግን በእርግጠኝነት የሻዕቢያ አስተዳደር እንዳስተዳደር የኤርትራም የህልውና ጉዳይ ተጠቅልሎ በአሜሪካና በእስራኤል ኢንተረስትም እንዲሁም በኢትዮጵያ የበላይነት የሚቀጥልና ሌላ የምስራቅ አፍሪካ በቀይ ባህር ላይ የምትወስን አገር ኢትዮጵያ እንደምትሆን የሚያሳዩ መረጃዎች አሉ። በዚህ መሀል እስካሁን እንግዲህ የዩናይትድ አረብ ኤሚሬትስ እና የሳውዲ አረቢያ በበላይነትና በብቸኝነት በሚባል ደረጃ የቀይ ባህርን በበላይነት ይቆጣጠሩት ነበር። አሁን ኢትዮጵያ እንግዲህ ይህንን እድል ቀንቷት የአሰብንና የኤርትራን ጉዳይ መጠቅለል የምችልና በቀጠናው ላይ በእነ አሜሪካና እስራኤል አጋዥነት ሀያላን የምትሆንበት ምክንያቱም በምስራቅ አፍሪካ ትልቁ ሀገር በፖለቲካም በሕዝብም በአጠቃላይ ትልቁ ሀገር ከምስራቅ አፍሪካ ከሆርን አፍሪካ ኢትዮጵያ ናት። ይሄንን የባህር በርና አጠቃላይ ሁኔታዎቹን ካገኘች ደግሞ ከነ ሳውዲ አረቢያና ከነ ዩናይትድ አረብ ኤሚሬትስ ጋር
የምትፎካከር ይሆናል። ኦፊሻሊ ኢትዮጵያ ይሄንን ቀጠና አንድ አክተር ሆና የምትይዝ ከሆነ ዩናይትድ አረብ ኤሚሬትስም በሌላ መልኩ የቀይ ባህር ላይ የምትወስን ሌላኛዋ አገር ሆና ኦፊሻሊ ኢንጌጅ ታደርጋለች። የሳውዲና አጠቃላይ የሌሎቹ የታጣቂ የነ ሻዕቢያ የነ አልቡርሃማን የነ ግብጽ ኢንተረስት ግን የሚቋጭና ለትውልዱም አሳፋሪ ታሪክ ሆኖ የሚመዘገብበት እድል አለ። ስላዳመጣችሁ አመሰግናለሁ። ቴንክ ዩ